ትልቁ ጽድቅ በማን ፊት ጻድቅ ሆኖ መገኘት ነው? በእግዚአብሔር ፊት። ብዙዎች እግዚአብሔርን ለምነው እግዚአብሔር የለመኑትን ልመና ለጊዜው ስላዘገየባቸው ብቻ ከቅድስት ቤተ ክርስቲያን ጉረን ወጥተው ሌላ አዳራሽ ውስጥ የገቡ አሉ። ይህ እንዴት ይሆናል? እኔ እኮ አሁን ሽማግሌ ነኝ፣ ሚስቴ ደግሞ አሮጊት ናት። እንዴት ነው የምንወልደው? ሊቀ መላእክት ቅዱስ ገብርኤል ምን አለው? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። መጽሐፍ እንደሚነግረን ሚስቱ ኤልሳቤጥ ደግሞ ካህኑ ዘካርያስ በዕድሜያቸው በጣም አርጅተው ነበር ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ቆሞስ ፈለገ ሕይወት አባ ተክለ ሥላሴ፣ ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? እንደምን ዋላችሁ? እንዴት አመሻችሁ? የኃጢአታችንን ብዛት የሰውነታችንን ክፋት ሳይመለከት በቸርነቱ ብዛት በምሕረቱም ስፋት በዕድሜያችን ላይ ይህችን ቀን የጨመረልን የአባቶቻችን የቅዱሳን አምላክ የእኛም አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም የወላዲት አምላክ በረከት ረድኤት በሁላችን ላይ ይደርብን፣ አሜን። ጸሎትህ ተሰምቶልሃል። ለዛሬ እንደ እግዚአብሔር አምላክ ቅዱስ ፍቃድ በሚኖረን አጭር ጊዜ የምንማማርበት የትምህርታችን ርዕስ ይህ ይሆናል። የሉቃስ ወንጌል ምዕራፍ 1 ቁጥር 13 ላይ ይህንን ኃይለ ቃል መመልከት ይቻላል። ይህንን ቃል የተናገረው ሊቀ መላእክት ቅዱስ ገብርኤል ነው። ቅዱስ ገብርኤል ለማን ይህንን ቃል ለምን እንደተናገረ ሉቃስ ወንጌል ምዕራፍ 1 ከቁጥር 5 ጀምሮ አንድ ጊዜ እስከ ቁጥር 16 እግዚአብሔርን ቃል አነባለሁ። እንዲህ ይላል። በይሁዳው ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ኤልሳቤጥ ትባል ነበረ። ሁለቱም በጌታ ትእዛዝና ሕግጋት ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። በማን ፊት ጻድቃን ነበሩ? እቺን ቃል ያዙልኝ እንዳትረሱት። ሰው በሰው ፊት ጻድቅ፣ ቅዱስ፣ ንጹሕ ይመስል ይሆናል፣ ሊመስልም ይችላል። ከምንም በላይ ግን በእግዚአብሔር ፊት ጻድቅ መሆን ልዩ ነው። ቅድስት ኤልሳቤጥና ካህኑ ዘካርያስ በእግዚአብሔር ፊት ያለ ነቀፋ እየሄዱ ያለ ነውር እየሄዱ ሁለቱም ቅዱሳን ጻድቃን ነበሩ። ነገር ግን ሚስቱ ኤልሳቤጥ መካን ነበረችና ልጅ አልነበራቸውም ይላል። ደግሞም ሁለቱም በዕድሜያቸው አርጅተው ነበረ። ካህኑ ዘካርያስም በክፍሉ ተራ ሰሞነኛ ሆኖ ማለት ነው በእግዚአብሔር ፊት ሲያገለግል እንደ ካህናት ሥርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆመው ሳለ የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም የጌታን መልአክ ባየው ጊዜ ደነገጠ፣ ፍርሃትም
ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎት ተሰምቶልሃልና አትፍራ። ምን ተሰምቶልሃልና? ርዕሳችን ይሄ ነው፣ እንዳትረሱት። ሚስት ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታናም ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። አሁን የሰማችሁኝ ብቻ ትነግሩኛላችሁ። በመወለዱም ብዙዎች ምን ይላቸዋል? ማን በመወለዱ? ይቺንም ቃል ያዙልኝ እሺ። ቅዱስ ዮሐንስ መጥምቀ መለኮት በመወለዱ ብዙዎች ደስ ካላቸው፣ ድንግል ማርያም ወላዲተ አምላክ በመወለዷማ፣ የጌታ እናት በመወለዷማ ብዙዎች እንዴት ደስ ይላቸው ይሆን? ልደትሽ ልደታችን ነው እያልን የድንግል ማርያም የወላዲተ አምላክ ልደት ስናከብር ጆሮአቸውን የሚያሳክካቸው አፋቸውን የሚያዛጋቸው ብዙዎች አሉ። መጽሐፍ ግን የሚለው አይደለም። ድንግል ማርያም ቅዱስ ዮሐንስ በመወለዱ እንኳ ብዙዎች ምን ይላቸዋል? እናየዋለን። ብዙዎች ደስ ይላቸዋል፣ በጌታ ፊት ታላቅ ይሆናልና። የወይን ጠጅና የሚያሰክር መጠጥም አይጠጣም፣ ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል ይላል። ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን ስሙ በድጋሚ ለዘለዓለም የተመሰገነ ይሁን፣ አሜን። እንግዲህ ታሪኩን ባጭሩ እንደሰማነው ሊቀ መላእክት ቅዱስ ገብርኤል ጸሎትህ ተሰምቶልሃልና አትፍራ ያለው ካህኑ ዘካርያስን ነው። ይህን ሲነግረው ካህኑ ዘካርያስ የትኛው ጸሎቴ ብሎ መቼም ግራ ሳይገባው አይቀርም። ሚስት ኤልሳቤጥ ልጅ ትወልድልሃለች፣ ሊያውም ወንድ ልጅ ትወልድልሃለች፣ በጌታ ፊት ታላቅ የሆነ ሚያሰክር መጠጥ ማይጠጣ ገና በእናቱ ማኅፀን ሳለ መንፈስ ቅዱስ የሚሞላበት የጌታን መንገድ የሚጠርግ አምላኩን የሚያጠምቅ በመወለዱ ለብዙዎች ፍስሐ ሐሴት ደስታ የሆነ መጥምቀ መለኮት ቅዱስ ዮሐንስን እንደሚወልድ አበሰረው፣ ነገረው። ዘካርያስ ግን ግራ ገብቶታል። ይህን ጸሎት መጸለይ ካቆመ በጣም ብዙ ዘመን አልፏል። ለምን? አሁን ሰውኛው ካህኑ ዘካርያስ የሚወልድበት የዕድሜ ክልል ላይ ስላልሆነ ማለት ነው። መጽሐፍ እንደሚነግረን ሚስቱ ኤልሳቤጥ ደግሞም ካህኑ ዘካርያስ በዕድሜያቸው በጣም አርጅተው ነበር ይላል። ይሄንን ጸሎት ይጸልይ የነበረው ሰውኛው መውለድ በሚችልበት የዕድሜ ክልሉ ላይ ነበረ። አሁን ይሄን ጸሎት መጸለይ አቁሟል። ግራ ገባው። ጸሎት ተሰምቶልሃል ነው ያለው መልአኩ። በመልአኩ ፊት ቅዱስ ጻድቅ የሆነው ንጹሕ የሆነው በእግዚአብሔር ፊት ጻድቅ የሆነው ካህኑ ዘካርያስ መልአኩን እንዲህ አለው፣ እንዴ እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለች። አሁን የነገርከኝን የምስራች በምን አውቃለሁ አለው። ይህ እንዴት ይሆናል? እኔ እኮ አሁን ሽማግሌ ነኝ፣ ሚስቴ ደግሞ አሮጊት ናት። እንዴት ነው የምንወልደው? ሊቀ መላእክት ቅዱስ ገብርኤል ምን አለው? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህም ይህችንም የምስራች እንድሰብክልህ ከእግዚአብሔር ዘንድ ተልኬ ነበረ። እነሆ በጊዜው የሚፈጸመውን ቃሌን ስላላመንክ ይህ አሁን የነገርኩ የምስራች እስኪፈጸም እስከሚሆን ድረስ ዲዳ ትሆናለህ፣ መናገርም አትችልም ብሎት ቅዱስ ገብርኤል ሄደ። ሕዝቡም ዘካርያስን ይጠብቅ ነበር። በቤተ መቅደስም ስለዘገየ ይደነቁ ነበረ። ራእይም
አዎ ያየ መሰላቸው። በወጣም ጊዜ በጣቱ እየጠቀሰ ይነግራቸው ነበረ። ዲዳም ሆኖ ኖረ። የማገልገሉም ወራት ሲፈጸም ወደ ቤቱ ሄደ። ሚስቱም ኤልሳቤጥ ጸነሰች። ነቀፌታዬን ስድቤን ከሰው መካከል እግዚአብሔር አስወገደልኝ ስትል እግዚአብሔር እሷን በተመለከተበት ወራት ድንቅ አድርጎልኛል ስትል ራሷን 5 ወር ሰወረች ይላል። ስለ ቃሉ በድጋሚ የልዑል እግዚአብሔር ስም የተመሰገነ ይሁን፣ የተባረከ ይሁን። አሜን። ከዚህ ታሪክ ምንድነው የምንማረው ወደሚለው እንለፍ። ጊዜ የለንም። ብዙ አገልጋዮች ከኋላ ያሉ ወገኖቼ መጀመሪያ ያዙልኝ ያልኳችሁ ካህኑ ዘካርያስና ቅድስት ኤልሳቤጥ በማን ፊት ጻድቅ ነበሩ? ብርድ ስለሆነ ስጠይቃችሁ እንደምን መልሱልኝ። እሺ ስመርቃችሁም ደግሞ ልጅ ነው ሳትሉ ግድ የለም እንደምንም አሜን በሉልኝ። ተስማማን? ግልጽ ነው። እግዚአብሔር መንፈስ ቅዱስ የመጻሕፍትን ምስጢር አብዝቶ ይግለጥልን። የሚዘራውን ቃል እግዚአብሔር በልቦናችን ሰሌዳ ላይ ያትምልን። አሜን። በእግዚአብሔር ፊት ያለ ነቀፋ ያለ ነውር ይሄዱ ነበረ። ትልቁ ጽድቅ በማን ፊት ጻድቅ ሆኖ መገኘት ነው? በእግዚአብሔር ፊት። በሰው ፊትማ ብዙዎቻችን ቅዱሳን፣ ብዙዎቻችን ጻድቃን፣ ብዙዎቻችን ለእግዚአብሔር የሚመች ሕይወት ያለን ነው የሚመስል። ወገኖቼ መሆንና ማስመሰል ይለያያል። እግዚአብሔር የምናስመስለውን የክርስትና ሕይወት ሆነን ኖረን ከቃል ይልቅ በተግባር እንድንሰብክ እኔንም እናንተንም ይርዳን። በወፍራሙ አሜን በሉልኝ። አሜን። ከቃል ይልቅ ተግባር ስለሚሰብክ በእግዚአብሔር ፊት ጻድቅ፣ በእግዚአብሔር ፊት ቅዱስ ነበሩ። ያለ ነውር ያለ ነቀፋ ይሄዱ ነበረ። ነገር ግን ቅዱሳንም ጻድቃንም ሆነው ምን አልነበራቸውም? ልጅ ግን አልነበራቸው። ልጅ የላቸውም። መካን ነበሩ። ልጅ ባይኖራቸውም ግን ማንን ያገለግላል ካህኑ ዘካርያስ? በማን ፊት ምን ነበሩ? በእግዚአብሔር ፊት ጻድቃን ነበሩ። እግዚአብሔርን የሚያመልኩት ስለሚሰጣቸው ስጦታ ወይም ደግሞ ይሰጠናል ብለው ተስፋ ስለሚያደርጉት ስጦታ ወይም ስለለመኑት የልመና መልስ አይደለም። እግዚአብሔርን የሚያመልኩት እግዚአብሔር ስለሆነ ነው። እግዚአብሔር ብቻ እንደሆነ እያመንን ደግሞም እያወቅን እርሱን እስከ ሕይወታችን ፍጻሜ እስከ መጨረሻው አቅታ እንድናመልክ እግዚአብሔር ይርዳን። ወገኖቼ ካህኑ ዘካርያስ ልጅ የለውም። ልጅ ስጠኝ ብሎ ለምኖታል። እግዚአብሔር ልጅ አልሰጠውም። አርጅቷል፣ ሸምግሏል። አይ እኔ የማመልከው እግዚአብሔር፣ እኔ የማገለግለው እግዚአብሔር የልቦናዬን መሻት ካልፈጸመ፣ ዘር ካልሰጠኝ፣ ልጅ ካልሰጠኝ ለምን አጥናለሁ? ለምን አገለግላለሁ አላለም። እስቲ እያንዳንዳችን በእግዚአብሔር ቃል መስታወት የራሳችንን ሕይወት እንየው። እስከ ሽምግልና ድረስ እስከ እርጅና ድረስ መውለድ እስከምንችልበት ዘመን ድረስ ልጅ ስጠን እያልን ለምነን እግዚአብሔር ልጅ ቢነሳን እግዚአብሔርን እናገለግላለን? ተውት ማገልገሉን። እናመልከው ይሆን? ብዙዎች አማራጭና አቋራጭ መንገድ እንፈልጋለን። ብዙዎቻችን እኛ ብቻ አይደለንም፣ የኛንም ሕይወት የሚያውቁ ብዙ ሰዎች ተስፋ ያስቆርጡናል። ያንቺ እግዚአብሔር ስትለምኙ ካልሰማሽ፣ ያንተ እግዚአብሔር የምታገለግለው ደፋ ቀና የምትልለት እግዚአብሔር ስትለምነው ካልሰማ፣ የልቦናህን መሻት ካልፈጸመልህ ምን ያረግልሃል ማገልገሉ? ምን ያረግልሃል በቤተ መቅደሱ ነጋ ለኪዳን መሸለ ቁርባን ማለቱ? ልክ እንደ ኢዮብ ሚስት ወይ የለህም ወይ ሰደበውና ሙት እንላለን። ካህኑ ዘካርያስና ቅድስት ኤልሳቤጥ ግን ልጅ ባይኖራቸውም የለመኑት የጸለዩትን ጸሎት እግዚአብሔር በጊዜው ባይሰማቸውም ባይመልስላቸውም ወገኖቼ ማንን ያመልካሉ? ንገሪው፣ ማንን ያመልካሉ? በማን ፊት ጻድቃን ሆነው ይኖራሉ? እግዚአብሔር የቅድስት ኤልሳቤጥንና የካህኑ ዘካርያስን ሕይወት ለኔም ለእናንተም ያድለን።
አያችሁ እግዚአብሔርን መከተል ያለብን ስለሚሰጠን ስጦታ ወይም በዚህ ምድር ላይ እንዲያከናውንልን እንዲፈጽምልን የለመነው የጠየቅነው ወይም ስዕለት ወይም ብጻት ገብተን የጠየቅነው ነገር እንዲፈጸምልን ወይም እስኪፈጸምልን ድረስ ብቻ መሆን የለበትም። ብዙዎች እግዚአብሔርን ለምነው እግዚአብሔር የለመኑትን ልመና ለጊዜው ስላዘገየባቸው ብቻ ከቅድስት ቤተ ክርስቲያን ጉረን ወጥተው ሌላ አዳራሽ ውስጥ የገቡ አሉ። አማራጭና አቋራጭ መንገድ ፈልገው አባ መላው ቤት ጠንቋይ፣ መተተኛ፣ አስማተኛ፣ ሟርተኛ መከተል የጀመሩ አሉ። ማይተባቸውን የበጠሱ ኧረ እንደውም አንዳንዶች እግዚአብሔር የለም ያሉም አይጠፉም፣ ብዙዎች ናቸው። ባካችሁ የለመናችሁት ሲዘገይ የጠየቃችሁት መልሱ በእናንተ ካላንደር አልሆን ሲል አልፈጸም ሲል ግዴላችሁም እንደ ቅድስት ኤልሳቤጥና እንደ ካህኑ ዘካርያስ በመቅደሱ እያገለገላችሁ ጠብቁት። ደጅ እየጠናችሁ ጠብቁት። እየለመናችሁ ጠብቁት። አለመስጠትም ስጦታ ነው እያላችሁ እያመሰገናችሁ ጠብቁት። አለመስጠቱም ስጦታ ነው አይደለም? ንገሩኝ፣ ነው አይደለም? አረ የሚያምን ብቻ ይንገረኝ፣ ነው አይደለም? እግዚአብሔርን ለምነ ነው የለመነው ልመና ባይሰጠንም አለመስጠቱም ስጦታ ነው። ለምን? ከኛ በላይ ለኛ ማን ያስባል? የሚያምን ብቻ ይንገረኝ፣ ማን ያስባል? ለኛ ከአባትም በላይ አባት ነው፣ ከእናትም በላይ እናት ነው። ለኛ እንደ እግዚአብሔር ያለ ማንም የለም፣ ማንም የለም። ይኸውላችሁ በመጽሐፍ ቅዱስ አንድ ታሪክ ልንገራችሁ። እግዚአብሔርን ስለ እግዚአብሔርነቱ ብቻ ያመለከና ያስመለከ ሊቀ ነቢያት ሙሴ ታውቃላችሁ፣ እስራኤላውያንን ከግብፅ የባርነት ጉዞ ነፃ አውጥቶ 430 ዘመን ከሚቀጠቀጡ ከሚረገጡበት የባርነት ቤት ነፃ አውጥቶ እስራኤልን ከግማሽ ሚሊዮን በላይ የሆነውን ሕዝብ እየመራ ወደ ምድረ ርስት ወደ ከነዓን የወሰደ ታላቅ ነቢይ፣ እግዚአብሔርን እንደ ባልንጀራ ቃል በቃል ያነጋገረ ታላቅ ነቢይ ነው ሙሴ። አንድ ወቅት በኦሪት ዘኍልቍ ምዕራፍ 20 ቁጥር 10 ላይ ለሕዝቡ እንዲህ አለ። ሕዝቡን ሰበሰበና እዩ ከዚህ ድንጋይ ውሃ እናወጣላችኋለን አለ። ከዚህ ድንጋይ ምን እንላለን? ውሃ እናወጣላችኋለን አለ። በበትሩም ድንጋዩን መታ፣ ከጭንጫው ከአለቱም ውሃ ወጣ። ሕዝቡም ከጥልቅ እንደመነጨ ምንጭ ውሃ ጠጡ፣ ደግሞም ረኩ ይላል መጽሐፍ። እግዚአብሔር ግን በዚህ ደስ አልተሰኘም። እግዚአብሔር ሙሴና አሮንን እንዲህ አላቸው፣ በሕዝቤ ፊት አልቀደሳችሁኝምና። ውሃውን ያወጣው ሙሴ ነው ወይስ እግዚአብሔር ነው? እስቲ እናንተ ንገሩኝ። ማን ነው? እግዚአብሔር ነው። እግዚአብሔር ከዚህ አለት ከዚህ ድንጋይ ከዚህ ጭንጫ ውሃ ያወጣላችኋል ማለት ሲገባቸው እናወጣላችኋለን አሉ። ታሪኩን በኦሪት ዘኍልቍ ምዕራፍ 20 ቁጥር 10 ጀምሮ እናንተ ቤታችሁ በደንብ አድርጋችሁ አንብቡት። እኔ ጊዜ የለኝም አለፍ አለፍ እያልኩ ላንብብላችሁ። ቁጥር 12 ላይ እንዲህ ይላል፣ እግዚአብሔርም ሙሴንና አሮንን በእስራኤል ልጆች ፊት ተቀድሱኝ ዘንድ በእኔ አላመናችሁምና ስለዚህ ወደ ሰጠኋችሁ ምድር ይህን ጉባኤ ይዛችሁ አትገቡም አላቸው። ወደ ከነዓን ወደ ምድረ ርስት ምን አትሉም አትገቡም አላቸው። አሁን እኔና እናንተ ብንሆን አትገቡም ተብለን ያን አመፀኛ ሕዝብ እየመራን እንሄዳለን? ኧረ ካልገባንማ እኛ አትገቡም ብለህን ምን እዳለብን? ከነ ቋንቋችን ሁሉ ነው እንደው ፊት ለፊት የሚታየኝ የምንለው ማለት ነው። ምን እዳለብን አይደል? ምንለው እዳለብን እንደ ይሄን ሁሉ ሕዝብ ይሄን አመፀኛ አንገተ ደንዳና ልቡ ከአልማዝ በላይ የጠነከረ ይሄን አመፀኛ ሕዝብ እየመራን ለምንድን ነው የምንጓዘው እንል ነበረ። ሙሴ ግን አላለም። ሙሴ እግዚአብሔርን የሚያመልከው ምድረ ርስት ከነዓን ስለመግባት ስላለመግባት አይደለም። እግዚአብሔር ስለሆነ ብቻ ነው። እግዚአብሔር አምላክ ስለሆነ፣ እግዚአብሔር ፈጣሪ ስለሆነ፣ እግዚአብሔር አባት ስለሆነ ብቻ ነው እግዚአብሔርን የሚያገለግለው እንጂ ከነዓን ስለመግባት ስላለመግባት አይደለም። እኔ እናንተ ግን ብንሆን እርግጠኛ ሆኜ ነው የምነግራችሁ፣ እንዴ አትገቡም ካለንማ ለምን እናገለግላለን? ለምን ቆሽታችን እያረረ ጨጓራችን እየተላጠ ጸጉራችን እየሸበተ በዚህ አመፀኛ ሕዝብ ፊት እያገለገልን እግዚአብሔርን ለምን እንጓዛለን ብለን አማራጭ ወይም አቋራጭ መንገድ እንፈልግ ነበረ። ሙሴ ግን አልፈለገም። ናባው ተራራ ላይ
እስኪሞት ስጋው ከነፍሱ እስኪለይ ድረስ ይህን አመፀኛ ሕዝብ እየመራ ደግሞም ስለ ሕዝቡ እየማለደ ሕዝቡን አገለገለ። እግዚአብሔርን ስለ እግዚአብሔርነቱ ብቻ ስለ አምላክነቱ ብቻ እንድናገለግለውና እንድናመልከው እግዚአብሔር ልባችንን ያብራ። አሜን በሉልኝ። አሜን። እንዴት ያለ መታደል ነው! እግዚአብሔርን ስለ አምላክነቱ ብቻ ማገልገል፣ እግዚአብሔርን ስለ ፈጣሪነቱና ስለ አባትነቱ ብቻ እየተገዙለት መኖር፣ ስለ ስጦታው አይደለም፣ ስለሚሰጠን ነገር አይደለም። አንዳንዶች ቀብድ ካልተሰጣቸው እግዚአብሔርን ማምለክ የሚሳናቸው አሉ። አንዳንዶች አሁን እዚህ ገዳም መተናል። ይኸው ጥቁርና ነጭ ብርድ እየተፈራረቀብን ነው። እርግጠኛ ሆኜ ልንገራችሁ፣ እያንዳንዱ ሰው ቢያንስ አንዳንድ ልመና አለው። አንዳንድ እንደው ቢያንስ ነው የምላችሁ፣ ቢያንስ ይለምናል፣ ይጸልያል፣ ስለት ይገባል፣ ይሄዳል። መብራን ድንግል ማርያም ወላዲት አምላክ ከልጅሽ ከወዳጅሽ አማልደሽ እንደዚህ ካረግሽልኝ የሚቀጥለው ዓመት ዣንጥላውን ይሄን ያህል ብር ምናምን ብለን እንሳላለን። ዓመት ጠብቀን ካልሆነልን እርግጠኛ ሆኜ ነው የምነግራችሁ ከግማሽ በላይ የሚሆነው ሕዝብ አይመጣም። ለምን? ጸሎቱ አልተሰማማ፣ ልመናው አልተሳካማ፣ ስዕለቱ አልደረሰለትማ። እግዚአብሔርን ስለ ስጦታው ነው የምናመልከው። እባካችሁ ከካህኑ ዘካርያስና ከቅድስት ኤልሳቤጥ ታሪክ ተማሩ። እግዚአብሔርን ስለ ስጦታው አይደለም የምናመልከው። ቢሰጠንም ባይሰጠንም እሱ ለኛ ከኛ በላይ ያስባል። ከአባትም በላይ አባት ነው። ነገርኳችሁ፣ ልድገምላችሁ። አለመስጠቱም ምንድነው? ስጦታ ነው። ለምሳሌ በእኛ እይታ ዳቦ ነው፣ ኬክ ነው፣ ሚጣፍጥ ነው፣ እባክህ ስጠን ብለን የለመን ነው። በሱ መለኮታዊ እይታው ሲያየው ድንጋይ ሆኖ ካየው አይሰጠንም። በእኛ እይታ አሳ ነው፣ ሚጣፍጥ ነው፣ እባክህ እንብላው ስጠን ስንለው በሱ መለኮታዊ እይታው ሲያየው ጊንጦ ነው የሚነክሰን፣ እባብ ሆኖ የሚነድፈን ሆኖ ያያል። ስለዚህ አይሰጠንም። የሰማችሁኝ ነው? እግዚአብሔር ይስማችሁ። ከኔ ጋር ናችሁ? አምላከ ቅዱስ ሚካኤል ከሁላችሁ ጋር ይሁን። አሜን። እይታችን ከእይታው ይለያል ወገኖቼ። የእናንተ እይታ እስከዚህ ግድግዳ ድረስ ነው። እዚህ ጋር የተቀመጡት ሰዎች እይታ እስከዚያ ድረስ ነው። ከዚህ በኋላ ምን እንዳለ የሚያውቃል? ይታያችኋል? ከዚህ በኋላ ግን ምን እንዳለ ማን ያያል? እግዚአብሔር ያያል። ምናልባት ትዳር ይሆናል ምን ለምነው ያለ እሷ ብለን ሙጭጭ እባክህ ስጠኝ። እግዚአብሔር ግን አንተ ያየውን ሳይሆን አንተ ካየው እይታ ባሻገር ያይልሃል። እንዳቃጠልሽኝ ያቃጥልሽ። መቼውን አንቺን ያየውበት ቀን የተረገመውን የምታስብል ሚስት እንደሆነች ስለሚያውቅ አይሰጥህም። ወይ አንቺ ትሆኛለሽ ባልየውን የምትጠይቂው አይሰጥሽም። አንተን ያየውበት አይኔ እንደ ምናል የተረገመውን የምትይበት ሊሆን ስለሚችል አይሰጥሽ። ገንዘብ ይሆናል ዳንኪራ የምትረግጥበት ለአምልኮቱ ከመንበርከክ ለክብሩ ከመዘመር ወደ ኋላ የምትልበት ለዓለም ፊትህን ለእግዚአብሔር ጀርባህን የምትሰጥበት ሀብት ከሆነ አይሰጥም። የሥራ እድገት ይሆናል አይሰጥም። ከኢትዮጵያ ወደ ውጭ ሀገር የምትሰደድበትን ቪዛ ትጠይቀው ይሆናል አይሰጥም። ምንም ይሁን ከቤቱ የምትርቅበት ከአምልኮቱ የምትርቅበት የምትለይበት ከሆነ ላንተ ካንተ በላይ ስለሚያስብ አይሰጥህም። አለመስጠቱም ታዲያ ስጦታ አይደለም ነው? አይደለም? ምንም ክፉ ነገር እንኳን የለበትም ብለን የምናስበውን ልጅን የሚያክል ነገር እንኳን ባይሰጠንም አለመስጠት ስጦታ ነው ብለው ለኛ ከኛ በላይ እባካችሁ ወገኖቼ እሱ ብቻ እንደሚያስብ እንመን። ለእናንተ የማስባትን ሐሳብን ያውቃለሁ። ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የሌላ አይደለም። እናንተም ሄዳችሁ ትጠሩኛላችሁ፣ ወደ እኔም ትጸልያላችሁ፣ ፍጹም ልባችሁ ከሻችሁኝ ታገኙኛላችሁ ይላል። አዎ ለኛ የሚያስባትን ሐሳብ እግዚአብሔር ያውቃል። ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ላይ የተጻፈ የእግዚአብሔር ቃል ለናንተ የማስባትን ሐሳብ እኔ ያውቃለሁ። አዎ ወላጆች እንደሌላቸው ልጆች አይተውንም ወገኖቼ። ለኛ የሚያስበውን ሐሳብ እግዚአብሔር ያውቃል። የሰላም ነው እንጂ የክፉ ነገር አይደለም።
እናንተም ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። እናንተም ትሹኛላችሁ፣ በፍጹም ልባችሁም ከሻችሁኝ ታገኙኛላችሁ ይላል የሰራዊት ጌታ እግዚአብሔር። ወገኖቼ ይውላችሁ አመናችሁም አላመናችሁም የልቦናችንን መሻት የሚጠቅመን ከሆነ ከኃጢአት በስተቀር እግዚአብሔር ሳይሰጠን አይገለንም። የለመናችሁትን ሳይሰጣችሁ አይገላችሁም። ይውላችሁ ብንሞት እንኳ ከሞት በኋላ የለመነውን ልመና ከመቃብር ቀስቅሶ መስጠት የሚችል አምላክ ነው። ታምናላችሁ? አይተነዋል። ሊቀ ነቢያት ሙሴን ክብርህን አሳየኝ ብሎት ጀርባዬን ታያለህ አለው። የሙሴ መሻት ግን የማንን ፊት ማየት ነው? የእግዚአብሔርን ፊት ማየት ነው። ዘኍልቍ 12 ላይ አሮንንና እህቱ ማርያምን ጠርቶ ኢትዮጵያዊቱን በማግባቱ በማጉረምረማቸው በባሪያዬ በሙሴ ላይ ለምን አጉረመረማችሁ? በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በሕልም ወይም በራእይ ይገለጥለታለሁ። ባሪያዬ ሙሴ ግን እንዲህ አይደለም፣ እርሱ በቤቴ ሁሉ የታመነ ነው። ደግሞ እኔ አፍ ለአፍ በግልጥ እናገረዋለሁ። ደግሞም የእግዚአብሔርን መልክ ያያል አለው። የማንን መልክ ያያል? የእግዚአብሔርን መልክ ያያል ብሎ ኪዳን ሰጠው፣ ቃል ገባለት። ሙሴ ግን ሳያይ ሞተ። እግዚአብሔር ይዋሻል እንዴ? እስቲ የሰማችሁ ንገሩ፣ ይዋሻል ወይ? መጽሐፍ እንዲህ ይላል፣ ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ እግዚአብሔር የሰው ልጅ አይደለም። ላያደርግ አይናገርም። እኛንን ጠዋት የተናገርነውን ከሰዓት የምናጥፍ፣ እኛንን ትናንት ቃል የገባነውን ዛሬ ሐሳብ የምንቀይር። ኦሪት ዘኍልቍ ምዕራፍ 23 ቁጥር 19 ላይ እንዲህ ይላል፣ ባላቅ ሆይ ተነሳ ስማ፣ የሴፎር ልጅ ሆይ አድምጠኝ፣ ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም ይላል። ዘኍልቍ 23 ቁጥር 19 ላይ ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ የእግዚአብሔርን መልክ ያያል አለ። ሙሴ ግን ናባው ተራራ ላይ መቃብሩን ማንም አያውቅም፣ በመላእክት ተቀበረ፣ ሞተ። ረጅም ጊዜ አለፈ፣ አዲስ ኪዳን ዘመን ገባ። ደብረ ታቦር ተራራ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን ሊገልጽ ያዕቆብ፣ ጴጥሮስ፣ ዮሐንስን አእማድ የሆኑትን ደቀ መዛሙርትን ወደ ተራራ ይዟቸው ወጣ። በተራራው በዚህ ዓለም ላይ አጣቢ ልብሱን ሊያነጣው እስከማይችል ነጭ ሆነ። ልብሱ እንደ ፀሐይ አንጸባረቀ። ያኔ ማንና ማን መጡ? አሁን ንገሩ፣ ማንና ማን መጡ? አልሰማችሁ? ማንና ማን መጡ? ሙሴና ምን ሊያረግ መጣ? ሙሴ የእግዚአብሔርን መልክ ያያል ብሎታል። ብርሃነ መለኮቱን ገልጦ በደብረ ታቦር ሙሴን ከብሔረ ሙታን ከመቃብር ቀስቅሶ ኤልያስን ከብሔረ ሕያዋን አምጥቶ ይሄው የልቦናህን መሻት እያለው ብርሃነ መለኮቱን ገልጦ አሳየው። ከሦስቱ ቅዱስ አንዱ ቅዱስ አካላዊው ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ብንሞትም የልባችንን መሻት ከመቃብር ቀስቅሶ መፈጸም ማድረግ የሚችል ኤልሻዳይ አምላክና አባት ነው እግዚአብሔር። ክብር ምስጋና ይግባው። እልል ብላችሁ አክብሩት። ማን ነው አንተን ሙሴ የሚል? የሙሴ አምላክ ይበል ብሎ መሰከረ ደብረ ታቦር ተራራ ላይ። ጴጥሮስ ቀና ሲል ሙሴና ኤልያስ አሉ። ጌታ ሆይ በዚህ መሆን ለኛ መልካም ነው። ስንት ዳስ እንስራ? 3 ዳስ እንስራ። አንዱን ላንተ፣ አንዱን እንዲህ አለው ጴጥሮስ ኢየሱስን የሚለው መዝሙር አስታወሳችሁት? 3 ዳስ እንስራ አለ። አንዱን ላንተ፣ አንዱንም ለሙሴ፣ አንዱን ለኤልያስ። ለኔ አላለም። አንዱን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ። በዚህ መሆን ለኛ መልካም ነው። በእግዚአብሔር ቤት መሆን ለኛ መልካም ነው አይደለም? ሐዋርያቱ፣ ደቀ መዛሙርቱ፣ ነቢያቱ፣ ቅዱሳን መላእክቱ፣ መብርሃን ድንግል ማርያም ወላዲተ አምላክ ባለችበት መሆን ለኛ መልካም ነው። አሁን ብርዱን የሞቀ የደመቀ ቤታችንን ጥለን ያማረውን መኝታ ቤት ጥለን በዚህ መሆን ለኛ ከዚያ መልካም ነው አይደለም? አሁን ከማን ጋር ነን? የሚያምን ብቻ ይንገረኝ። አሁን ከማን ጋር ነን? ከእግዚአብሔር ጋር ከመሆን የተሻለ ነገር አለ? እንኳን ከእግዚአብሔር ጋር
ከታዋቂ ግለሰብ ባለስልጣኖች ጋር እንኳን የዋልን ዕለት እርግጠኛው እኛንም ነግራችሁ ለ10 ምናምን ሰው ነው ደውለን የምንነግረው። ዛሬ ከማጋ እንደነበርኩ ታውቃለህ? የእንት ሚኒስትር አቶ እንተናን አወቅ እሱ ኧረ ተውት፣ በሚኒስትር ደረጃ አይደለም ከአርቲስቶች ጋር ውለን እኮ እንደ ትልቅ ክብር የምናወራ ሰዎች ነን እኮ። እንኳን እንዲህ በስተን አይደለም 2 እና 3 ሆነን እንኳን በመካከላችን ማን አለ? የማቴዎስ ወንጌል ምዕራፍ 18 ቁጥር 20 ጀምሮ ይዩት። በመጽሐፉ ላረጋግጥላችሁ 2 ወይም 3 ሆናችሁ በስሜ ብትሰበሰቡ እኔ በዚያ በመካከላችሁ እገኛለሁ ያለ አምላክ ነው። አምላክና አባት እግዚአብሔር እንዲህ በስተን አይደለም። አሁን ታዋቂው ያ አርቲስት ገሌ አይደለም በመካከላችን ያለው የእንትን ክፍል ሚኒስትር የሆኑ አይደሉም። አሁን በእኔና በእናንተ መሃል ያሉት በስጋዊ በመንፈሳዊ በምድራዊ በሰማያዊ በጊዜያዊ በዘላለማዊ በረከት ሊባርከን የአባቶቻችን አምላክ እግዚአብሔር መካከላችን አለ። ክብር ይግባው፣ ምስጋና ይድረሰው። አዎ ሊባርከን አለ እናምነዋለን። እኛ ባናምን እንኳን ቃሉ የታመነ ሆኖ ይኖራል። አሁን ያነበብኩላችሁን ቃል ባታምኑ እንኳ ሮሜ ምዕራፍ 3 ቁጥር 3 ላይ የማያምኑ ሰዎች ቢኖሩ የነርሱ አለማመን የእግዚአብሔርን ታማኝነት ያስቀራልን? አያስቀርም። እግዚአብሔር ታማኝ ሆኖ ለዘላለም ይኖራል። በመካከላችን አለ፣ በመንፈሱ አለ፣ በረድኤቱ አለ፣ በበረከቱ አለ እናምናለን አለ። አያችሁ፣ ብትሞቱ እንኳን ፈቃዳችሁን ሊፈጽም የታመነ ነው አይደለም? አሁን እንደሞተ በሆኑ ጊዜ ቅድስት ኤልሳቤጥና ካህኑ ዘካርያስ ጋር መልአኩ ላከ እግዚአብሔር። ጸሎት ተሰምቶልሃል። ምን ተሰምቶልሃል? ርዕሳችን ምንድነው? ጸሎት። ዘካርያስ ግራ ገባው። ምናልባት እናንተ የዛሬ 15 ዓመት የጸለያችሁትን ጸሎት ረስታችሁት ይሆናል። እግዚአብሔር ግን ይረሳዋል። የዛሬ 20 ዓመት እናንተ ለኔ ቢጤ የሰጣችሁትን 20 ሳንቲም ረስታችሁት ይሆናል። እግዚአብሔር ግን ይረሳዋል። እናቶቼ አባቶቼ የዛሬ 30 ዓመት እቤታችሁ መጥቶ ውሃ ጠጡኝ ብሎ በጆግ በብርጭቆ ለኔ ቢጤ የሰጣችሁትን ያ ቀዝቃዛ ጽዋ ውሃ መቼ እንደሆነ ረስታችሁት፣ ለማን እንደሆነ ዘንግታችሁት ይሆናል። እግዚአብሔር ግን ይረሳዋል? አይረሳውም። የዛሬ 15 ዓመት ለኔ ቢጤ የሰጠናትን 15 ሳንቲም አስታውሶ ዋጋ የሚሰጥ ነው አምላካችን። ዘካርያስ ጸሎቱን ከጸለየ ቆይቷል። ዘካርያስ በዚያ ርዕስ ጸልዮ ካወቀ ወይም ጸልዮ ለምኖ እግዚአብሔርን ጠይቆ እንደው ካወቀ ረጅም ዓመት አልፎታል። ረስቶታል ጸሎቱን። ግን ማን አረሳው? እግዚአብሔር አይርሳባችሁ ወገኖቼ። መልአኩን ልኮ የሚያሰክር መጠጥ የማይጠጣ አምላኩን የሚያጠምቀውን በመወለዱ ብዙዎች ደስ የሚላቸውን መጥምቀ መለኮት ቅዱስ ዮሐንስን ሰጠው። ይኸውላችሁ አብዝቶ ሊባርካችሁ፣ አብዝቶ ሊሰጣችሁ፣ ከአይምሯችሁ በላይ የሆነ ነገር ሰጥቶ ሊያስደምማችሁ፣ ከለመናችሁት እጅግ አብልጦ አትረፍርፎ ሰጥቶ እጃችሁን ባፋችሁ ሊያስጭናችሁ፣ እግዚአብሔር የለመናችሁትን ያዘገያል፣ የጠየቃችሁትን ያቆያል። ያኔ ግዴላችሁም አማራጭ አቋራጭ መንገድ ሳትፈልጉ አለመስጠትም ስጦታ ነው ብላችሁ እያመሰገናችሁት ቆዩ። እናንተ የለመናችሁትን የጠየቃችሁትን ብትረሱትም ግን ማን አይረሳውም? አብዝቶ ሊሰጣችሁ እኮ ነው። ከሴቶች መካከል ከተወለዱት ከመጥምቀ መለኮት ከቅዱስ ዮሐንስ በላይ ማንም አልተነሳም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ቁጥር 11 ላይ የመሰከረለትን መጥምቀ መለኮት ሊሰጣቸው ልመናቸውን አዘገየባቸው። ትልቅ ሊሰጣችሁ እግዚአብሔር እንደማይሰማ ዝም ይላል፣ እንደማይሰጥ ያዘገያል። ትዕግስታችሁ ሊለካ የእምነታችሁ ጽናት ሊታይ ወገኖቼ ዘግይቶባችሁ ይሆናል። ተስፋ አትቁረጡ። እግዚአብሔር አይኖቻችሁ ላይ ያቀረራችሁትን እንባ ሳይጠርግላችሁ መቼም አይተዋችሁም። ይተወናል? እናንተ ብትተውት እንኳን እሱ አይተዋችሁ። እኛ ብንተወው እንኳን አይተወንም። ይፈልገናል። ብንረሳው አይረሳንም። ብንተወው አይተወንም።
አጥብቀን ከሱ ብንርቅ አብዝቶ የሚፈልግ አምላክ ነው። እግዚአብሔር ፍቅር ነውና ከአባትም በላይ አባት ነውና ጀርባችንን እኮ ሰጥተነው እናውቃለን። ጀርባውን አልሰጠንም። ፊታችንን አጥቁረንበት ከቤቱ ጠፍተን እናውቃለን። የጸሎት መጽሐፋችንን ከጣልን ስንት ዘመን ሆነን። እሱ ግን አልተወንም። ዛሬም በፍቅር ዛሬም በምህረት ዛሬም በስስት አይኑ ያየናል። አባት ነውና አምላክ ነውና ወገኖቼ ግድ የላችሁም። የበለጠውን ሊሰጠን ነው ያዘገየብን። የተሻለውን ሊያደርግልን ነው ያዘገየብን። እግዚአብሔር ትቶን አይደለም፣ እግዚአብሔር ረስቶን አይደለም። አንድ ቀን ይመጣል፣ መልአኩን ይልካል። ጸሎትህ ተሰምቶልሃል ይልህ፣ ጸሎትሽ ተሰምቶልሻል ይልሽ። ግድ የለም አትጥፉ ከቤቱ፣ አትራቁ ከቤቱ። አንድ ነገር ያዙልኝ ብያችኋለሁ። ቅዱስ ዮሐንስ በመወለዱ ብዙዎች ምን ነበራቸው የተባለው? ደስ ይላቸዋል አይደለም? አሁን ግንቦት አንድ ማን ተወለደች ብለን ነው ደስ የሚለን? ዮሐንስ በመወለዱ መጽሐፍ ብዙ ሰዎች ደስ ይላቸዋል ብሎ ከመሰከረ፣ ድንግል ማርያም በመወለዷ ብዙዎች ደስ ብሎን ልደትሽ ልደታችን ነው ብለን እየዘመርን ብናከብራት፣ ደስ ቢለን ሐሴት ብናደርግ ከመጽሐፍ ቅዱስ ወጥተን ይሆን? ማን ይበልጣል በክብር? ድንግል ማርያም ቅዱስ ዮሐንስ? ንገሩኝ። ስለዚህ ድንግል ማርያም በመወለዷ ደስ ቢለን መጽሐፍ ቅዱሳውያንን አይደለንም። አሁን ነገ በዓታ ለማርያም ብለን ወደ ቤተ መቅደስ የገባችበትን በ3 ዓመቷ ዕለቱን እያሰብን ደስ ብሎን እየዘመርን የቃል ኪዳኑን ታቦት አውጥተን ለእግዚአብሔር ለአምልኮቱ በመንበርከክ ደግሞ ለድንግል ማርያም ክብር እየዘመርን ክብር ለሚገባው ክብር ስጡ ይላልና መጽሐፍ። ደስ ሲለን ደስ ማይላቸው አሉ የሉም? አሉ። እግዚአብሔር አይነ ልቦናቸውን ያብራላቸው። እንኳን በድንግል ማርያም መወለድ በቅዱስ ዮሐንስ እንኳን መወለድ ብዙዎች ደስ እንደሚላቸው መጻሕፍት ይመሰክራሉ። ወገኖቼ ቅዱስ ዮሐንስን የሚያክል ነቢይ ሐዋርያ ጌታውን ያጠመቀ ምግቡ የበረሃ ማር በወገቡ ጠፍር ይታጠቅ የነበረ የበረሃ አንበጣ ይበላ የነበረ ያን ታላቅ ሰው ታላቅ ነቢይ ሊሰጣቸው እግዚአብሔር ልመናቸውን አዘገየባቸው። ልመናችን የዘገየብን ከዚህ ታሪክ የምንማረው እግዚአብሔር አምላካችን የዘገየ ቢመስለንም ግዴላችሁም ለኛ ነው፣ እሱ አልዘገየም። እግዚአብሔር አምላካችን ልመናችንን አዘግይቶብን ጓደኞች ባልንጀሮቻችን ቀድመውናል ብለን የምናስብ ወንድም ሴትም ካለን ግዴላችሁም። እግዚአብሔር ሲነሳ ቀደሙን የምንላቸውን ሁሉ መቅደም ይችላል አይችልም? ንገሩኝ። ይችላል አይችልም? ይችላል። ምን ይሳነዋል? ሁሉን ያደርግ ዘንድ ቻይ ነው፣ ሐሳቡ ይከለከል ዘንድ ከቶ አይቻልም። እናንተ ግን ልመናችሁ ቢዘገይም በቤቱ ተገኙ። እየሰማችሁኝ ነው? እግዚአብሔር ይስማችሁ። ጨርሻለሁ። አይዟችሁ። 45 ደቂቃ ነው የቀረኝ። ስንት አልኳችሁ? አላችሁ ማለት ነው። አይዟችሁ። 40ውን ትቼዋለሁ። 5 ነው የቀረኝ። እግዚአብሔርን ማምለክ ያለብን ስለ አምላክነቱ ስለ እግዚአብሔርነቱ እንጂ ስለ ልመናችን መሳካት ወይም አለመሳካት ሊሆን አይገባውም። ልመናችን በእኛ ካላንደር እንዲሆን አንመኝ። እግዚአብሔር ስራ የሚሰራበት ጊዜ ያለው የለውም? ንገሩኝ። ያለው የለውም? ጤነኛ ስንሆን ብቻ አይደለም እናመልከው። ሲኖረን ሲሞላልን ሲተርፈን ብቻ አይደለም እናመልከው። ስናገኝም ስናጣም ስንከብርም ስንዋረድም በጊዜው አለ ጊዜው ነው አይደለም? ኢዮብ ላስታውሳችሁና ልጠቅልለው። ኢዮብ ባለጠጋ ነው። ኢዮብ ፍጹም ቅን እግዚአብሔርን የሚፈራ ሰውን የሚያፍር ታላቅ ሰው ነው። ኢዮብ 10 ልጆች ነበሩት። ኢዮብ ሀብታም ባለጠጋ ነው። ኢዮብ ከእርሱ አልፎ ለልጆቹ የኃጢአት መስዋዕት የሚሰዋ ታላቅ የእግዚአብሔር ሰው ነው። ሰይጣን ቀንቶበት ከሰሰው። ሀብት ንብረቱ በአንድ ቀን ወደመበት። እግዚአብሔርን ሰደበ አልሰደበም? ንገሩኛ።
እግዚአብሔርን ካደ እንዴ? ሀብት ንብረቱ ብቻ አይደለም። በአንድ ቀን 10ሩም ልጆቹ ምን አሉበት? ሞቱ አይደል? እግዚአብሔርን የሚያመልከው ስለ ልጆቹ ነው እንዴ? ልጅ ስለሰጠው ነው? ልጅ ሲሰጠውም ያመልከዋል፣ ልጆቹንም ሲነሳበት ስለ ሀብቱ ነው እንደሚያመልከው። እንዴ በኮሪደር ልማት እኮ ቤታቸው ፈርሶባቸው የኔ መድኃኒዓለም የኔን ቤት ከኮሪደር ልማትማ ካልከለለልኝ የለም ብለው እኮ የካዱ ማይተባቸውን የበጠሷል። ስለ ሀብታቸው ብቻ አይደለም እግዚአብሔርን የሚያመልኩት ክርስቲያኖች ወገኖቼ፣ ሲኖረንም ሳይኖረንም በተለመነበት አገር ኢዮብ እየለመነ አግኝቼ ያጣው ነኝ እንደኔ አትሁኑ እያለ እየለመነ ግን እግዚአብሔርን አልሰደበም። በክፉ ከንፈሩን በእግዚአብሔር ላይ በድፍረት አላንቀሳቀሰም። ኢዮብ ያለውን ላስታውሳችሁ። መጽሐፈ ኢዮብ ምዕራፍ 1 ቁጥር 21 እግዚአብሔር ሰጠ፣ እግዚአብሔር ለዚሁም የእግዚአብሔር ስም ምን ይሁን። ኢዮብ በከንፈሩ አልበደለም ይላል። አይ ቁርበት ስለ ቁርበት ነው ብሎ ደግሞ አሁንም ዲያብሎስ ይከሰዋል። ከእግር ጥፍሩ እስከ አናት ጠጉሩ ድረስ በክፉ ቁስል አነፈረው። አባቶች ሲተርቱ እግዚአብሔር እከክ ሰጥቶ ማከኪያ ጥፍር አይነሳም ይላሉ። ኢዮብ ግን እከክ ተሰጥቶት ማከኪያውም ጥፍሩ ተነቅሎበት በገል በሸክላ ሰውነቱን ይፍቅ ነበረ ይላል መጽሐፍ። ግን ምንድነው ያለው? የገዛ ሚስቱ ግማሽ አካሉ እስካሁን ፍጹምነትህን ይዛሃልን? ያንተ ፍጹምነት እስከ መቼ ነው? ያንተ እግዚአብሔር ልጆች ሲሞቱ ካልደረሰ፣ ያንተ እግዚአብሔር በአንድ ጀንበር ሀብት ንብረት ሲጠፋ ካልደረሰል እግዚአብሔር ስደብና ሙት። ከሞቱት በላይ ካሉት በታች የሆነ ህይወት እየኖር እንዴት አሁንም እግዚአብሔር ትላለህ አለችው። እሱ ግን ለአፉ ስንፍና አልሰጠም። አንቺ ከሰነፎች ሴቶች እንደ አንዲቱ ተናገርሽ፣ ከእግዚአብሔር እጅ መልካሙን አልተቀበልምን? ደግሞስ ክፉን አንቀበልምን? እግዚአብሔር ስለሰጠን ጤንነት ብቻ አይደለም የምናመሰግነው። ጤነኛም በሽተኛም ስንሆን ማን ይባረክ? ማን ይመስገን? ሲጎልብንም ሲሞላልን ማን ይመስገን? ስንሻርም ስንሾምም ማን ይመስገን? ስናገኝም ስናጣም ማን ይመስገን? በነገር ሁሉ በየትኛውም አይነት የህይወት ሁኔታ ውስጥ ሆነን ማን ይመስገን? ስሙ ለዘላለም ይመስገን። አሜን። የወይን ስራ ቢጎድል፣ እርሾች መብልን ባይሰጡ፣ በጎች በጋጥ ውስጥ ከብቶች ከበረት ቢጠፉ አለ እኔ ግን በመድኃኒቴ አምላክ በእግዚአብሔር ደስ ይለኛል። እንዴት አይነት ግሩም ቃል ነው! ምንም ባይኖር የወይን ስራ ቢጎድል አለ፣ እርሾች መብልን ባይሰጡ፣ እኔ ግን በአምላኬ በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። እግዚአብሔርን ስለ ስጦታው አይደለም እናመሰግን፣ እግዚአብሔርን ስለ ጉድለታችን አይደለም እናማረው። በነገር ሁሉ እግዚአብሔርን የምናመሰግንበት መንፈሳዊ ልብ ለኔም ለእናንተም ይስጠን ወገኖቼ። አንዳንድ አባቶች አንዳንድ እናቶች ገጥመዋቸዋል። ታመው አልጋ ላይ በሞትና በህይወት መካከል ሆነው እንደምን ዋሉ እትዬ እንትና ሲባሉ ምን ይላሉ? ታመዋል እኮ በሞትና በህይወት መካከል ናቸው። ግን ላፋቸው ስንፍና አይሰጡም። እንዴት ነው ትለውጣለ ወይ? እግዚአብሔር ይመስገን። እንዴት ነው ተሻሎት ወይ? እግዚአብሔር ይመስገን። ትንቢተ ዕንባቆም ምዕራፍ 3 ቁጥር 17 አንብቤ ጠቀልላለሁ። እቺን ቃል በደንብ ስሙልኝ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አሁን የምነግራችሁን ቃል በልቦናችሁ ሰሌዳ ላይ ይሳልባችሁ። አነብዋለሁ። በደንብ አስተውላችሁ ስሙኝ። የመከራውን ቀን ዝም ብዬ ጠብቃለሁ። ምንም እንኳን በለስ ባታፈራ፣ በወይንም ሐረግ ፍሬ ባይገኝ፣ የወይራ ስራ ቢጎድል፣ እርሾች መብልን ባይሰጡ፣ በጎቼ ከበረት ቢጠፉ፣ ላሞችም በጋጥ ውስጥ ባይገኙ፣
እኔ ግን በእግዚአብሔር ደስ ይለኛል። በማን ደስ ይለኛል? በመድኃኒቴ አምላክ ሐሴት አደርጋለሁ፣ ጌታዬ እግዚአብሔር ኃይሌ ነውና ይላል። ምንም አይኑረን፣ አሁን አለን የሚለው ምንለውም ነገር አይኑረን፣ ግን በማን ደስ ይበልን? ሁል ጊዜ አለ ቅዱስ ጳውሎስ በጌታ ምን ይበላችሁ? ደግሜ እላለሁ ምን ይበላችሁ? ማን ነው ያለው? ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 4 ቁጥር 4 ሁል ጊዜ በማን ደስ ይበላችሁ? የእግዚአብሔር በመሆናችሁ። ይሁት ይህን ሰማይ እየፈጠረው በዚህ ሰማይ ላይ ዙፋን አድርጎ የሚኖር አባትና አምላክ ነው። አምላካችሁ እግዚአብሔር ሰማይ ዙፋኑ ነው። በዚህ ሰማይ እንደ ድባብ በተደፋው ሰማይ ላይ እንደ ቃሪያ ፍሬ ከዋክብትን ዘርቶ ትላልቆቹን ብርሃናት ፀሐይና ጨረቃን ፈጥሮ ዝናብን ለዘር ጠልን ለመከር እየሰጠ ፍጥረቱን የሚመግብ ትንኝን በምግብ የማይዘነጋ ድንጋይ የተጫናቸውን ቀንድ አውጣዎች የሚመግብ አባትና አምላካችሁ አባታችሁ ነው። ሁሌ በሱ ደስ ይበላችሁ። በማን ደስ ይበላችሁ? ደስ ይበላችሁ። በቃ ደስ ይበላችሁ። እሱ አምላካችሁ ስለሆነ ብቻ ደስ ይበላችሁ። ወገኖቼ ሁሉ ያልፋል። እስኪ ያልፍ ነው የሚያለፋው። የቻለ ደግሞ ያሸንፋል። አያሸንፍም? ያሸንፋል አይደል? እንደ ሀገርም እንባችን አልቆ እጅ እያለቀስን የጸለይነው ጸሎት አንድ ቀን እግዚአብሔር መልአኩን ልኮ ጸሎታችሁ ተሰምቷል የሚለን ቀን ሩቅ አይሆንም። ሰምታችሁኛል? ሀገራችንን ሰላም አርግልን እያልን እንጸልያለን አይደለም? እንለምናለን አይደለም? እባክቺን ሀገር እግዚአብሔር ኢትዮጵያ አስብልን እያልን እንለምናለን አልለምንም? ግዴላችሁም ተስፋ አትቁረጡ። እግዚአብሔር ጆሮቹን ደፍኖብን አይደለም፣ አይኖቹን ጨፍኖብን አይደለም። አንድ ቀን ይመጣል። ጸሎታችሁ የኢትዮጵያ ሕዝብ ተሰምቷል ይመጣል። መልአኩን ይልካል። ሰላማችንን ይመልስልን። አሜን በሉልኝ። የእርስ በርስ መለያየት፣ መበላላት፣ መነካከሱን እግዚአብሔር ከስሩ ነቅሎ ይጣልልን። በቤተ ክህነቱም በቤተ መንግስቱም ስር ሰዶ ያደገውን ዘረኝነት ጠቅሎ ወደ ጥልቁ ይጣልልን። አሜን በሉልን። አዎ ተቸግረናል። እግዚአብሔር አምላካችን በቤተ ክህነቱም በቤተ መንግስቱም በቅሎ አድጎ ፍሬ አፍርቶ ጎምርቶ ህዝብ እያሰቃየ ያለውን ዘረኝነት ጠቅልሎ ከስሩ ነቅሎ ወደ ጥልቁ ወደ በርባኖስ ይጣልልን። የሰማነውን ቃል ይባርክልን። ጸሎትህ አልሰማችሁም? ጸሎትህ አዎ የኛንም አንድ ቀን ይሰማል አይሰማም? እግዚአብሔር ትዕግስቱን ጽናቱን ያድለን። የሰማነውን ቃል ይባርከው። 30 60 100 ፍሬ እንድናፈራ ይርዳን። እግዚአብሔር ጸሎታችንን ሰምቶ ከኃጢአት ከተኛንበት አልጋ ላይ ተነስተን ንስሐ ገብተን ለሥጋው ደሙ ለደጀ ሰላሙ በቅተን ከግራ ቁመት ከነፍስ ስደት ድነን በቀኙ አቁሞ ኑናንተ አባቴ ቡሩካን የሚለውን የሕይወትን ቃል እኔንም እናንተንም ያሰማን። ወስብሐት ለእግዚአብሔር።